ታሪካችን የሚጀምረው የሁለተኛው የዓለም ጦርነት ባበቃበት ዘመን አካባቢ ሲሆን የሁለተኛው የዓለም ጦርነት ጠንሳሽ የሆነው የጀርመኑ አዶልፍ ሂትለር ጦር የሆኑት የጀርመን ናዚ ሰራዊቶች በሶቪየት ኅብረት ጦር አማካኝነት ተማርከው ጉላ በተባለ ሰሜን ዋልታ አካባቢ ወደሚገኝ እስር ቤት ሲጓዙ ያየን ነው። ጉላ ዓለም ላይ ካሉ ቀዝቃዛ ስፍራዎች ውስጥ በቀደምትነት የሚጠቀስ ሲሆን ከጉላ እስር ቤት ያመለጠ እስረኛ በእስር ቤቱ ጠባቂዎች በእያዙ እንኳን ብዙ ኪሎ ሜትሮችን ከመሄዱ በፊት በቅዝቃዜ ደርቆ እንደሚሞት እንረዳለን። የሶቪየት ጦር ካሰራቸው እስረኞች ውስጥ መካከል ፎሬል የተባለ አንድ የጀርመን እስረኛ በጉላ እስር ቤት ውስጥ ለ5 ዓመታት የጉልበት ሥራ እንዲሠራ ተፈርዶበት በእስር ላይ ሳለ አንድ ቀን ላይ ፎሬል ካጠገቡ የእስር ቤት ጠባቂዎች ዞር ስላሉለት እድሉን ተጠቅሞ ከእስር ቤቱ የማምለጥ እንቅስቃሴውን ይጀምራል። በዚህ መሠረት ፎሬል ለከሰል ድንጋይ መጓጓዣነት የሚጠቅም ጋሪ መሰል ነገር ውስጥ በመግባት በባቡር ሀዲዱ ላይ ማምለጥ ይጀምራል። ትንሽ እንደተጓዘ የባቡር ሀዲዱ ስር የተጋደመ ወፍራም እንጨት ጋሪውን እንዳይንቀሳቀስ አድርጎ ያግደዋል። ፎሬልም ጋሪውን ምን እንዳስቆመው ለማየት ጋሪው ቀስ ብሎ ቢወጣም ነገር ግን በዛው ቅጽበት በአንደኛው የእስር ቤት ጠባቂ አማካኝነት በቁጥጥር ስር በመዋሉ ፎሬል ላደረገው የማምለጥ ሙከራ ለእስር ቤት ጉድጓድ ውስጥ ለ3 ቀናት ያህል ያለ ምግብ እና ያለ መጠጥ እንዲቆይ ይደረጋል። ከከባድ 3 ቀናት በኋላም የእስር ቤቱ አስተዳዳሪ በሆነው ካሜኖ ትዕዛዝ መሰረት ፎሬል ከጉድጓድ ውስጥ እንዲወጣ ተደርጎ ተጎትቶ እንደወጣ ካሜኖ ፎሬልን አብረው ታስረው የነበሩ ጓደኞቹ ሞቅ ያለ አቀባበል እንዲያደርጉለት እየጠበቁት እንደሆነ ለፎሬል ያሳውቀዋል። ቀጥሎም ፎሬል አብረው ታስረው የነበሩ ሰዎች ጋር ሲሄድ እስረኞቹ በሙሉ በፎሬል የማምለጥ ሙከራ ምክንያት እነርሱም ለ3 ቀናት ያህል ምግብና መጠጥ ተከልክለው ስለነበር ጓደኞቹ ሳይቀር ጥርሳቸውን ነክሰውበት ፎሬል ይመለከታል። በዛው ቅጽበት ታሳሪዎቹ የያዙትን ዱላና ገመድ ፎሬል ጀርባ ላይ በማሳረፍ በአንተ ምክንያት ነው ስቃያችን ያየነው በማለት ደህና አድርገው ስለቀጠቀጡት ፎሬል ሕይወቱ እንድትተርፍ በእስር ቤት ውስጥ የሚገኝ ስታፎር የተባለ ዶክተር ጋር ይወሰዳል። ስታፎርም እንደ ፎሬል ሁሉ የጀርመን ዜግነት ያለው እስረኛ ሲሆን በቀጣዩም ቀን ስታፎር ፎሬልን ከጉላ እስር ቤት ለማምለጥ ያደረገውን ጥረት ከመጠን በላይ እንደሚያደንቅለት ለፎሬል ያሳውቀዋል። ድጋሚ ስታፎርም ቀጥሎ ጉላ መንደርና አካባቢዋ ከመጠን በላይ ቀዝቃዛ ስለሆነ ሳይዘጋጁ ማምለጥ በቅዝቃዜ ለመሞት እንደሚያጋዝ በመንገር ሆኖም ግን እስር ቤት ውስጥ መቆየቱን ከሞት እንደማያተርፋቸውና ምክንያቱም ደግሞ እስር ቤት ውስጥ የሚሰሩት ከባድ የማዕድን ቁፋሮ ስራ እንዳገኝ ብናኝ ስላለው ሰውነታቸውን በመመረዝ በ5 ዓመት ውስጥ እንደሚገድላቸው ማብራሪያ ይሰጠዋል። ይህን ተከትሎም ስታፎር ፎሬልን ከጉላ እንዲያመልጥ እንደሚያረዳው በመግለጽ ያን ሌሊት ስታፎር ለፎሬል የሚያስፈልገውን ሙቀት ሰጪ ልብስ፣ ኮምፓስ እንዲሁም አንዲት ትንሽዬ ሽጉጥ ይሰጠዋል። አክሎም የባቡር ሀዲዱ መስመር ተከትሎ ሲሄድ ስታፎር የደበቃቸውን የቆርቆሮ ምግቦች እንደሚያገኝ ለፎሬል በመንገር ምንም እንኳን ስታፎር ከጉላ ለማምለጥ አቅዶ የነበር ቢሆንም ነገር ግን ከሳምንታት በፊት ባደረገው ምርመራ የካንሰር በሽታ እንዳለበትና ተሳክቶለት ቢያመልጥ እንኳን ከወር በላይ በሕይወት እንደማይቆይ ስላወቀ የማምለጥ እድሉን ለፎሬል አሳልፎ እንደሰጠው ይነግረዋል። ከዚህ በኋላ ፎሬል ለሁለተኛ ጊዜ ከጉላ እስር ቤት በማምለጡ ያን ጠዋት የእስር ቤቱ ጠባቂዎች ፍተሻ ቢያደርጉም ፎሬል አሁንም ከእስር ቤቱ እንደጠፋ ይመለከታሉ። በዚህም ጊዜ የእስር ቤቱ አስተዳዳሪ ካሜኖን ፈጥኖ ለዶክተሩ ስታፎር ክፍል ቢሄድም ስታፎር ግን ራሱን አጥፍቶ እንደገደለ ተመልክቶ ስታፎር ፎሬልን ሆን ብሎ እንዳስመለጠው ይረዳል። ፎሬልም በበኩሉ ስታፎር በነገረው አቅጣጫ መሰረት መጓዝ በመጀመር አርቲፊክ ከባድ በረዶ ጥርሱን ነክሶ ማቋረጡን ሲቀጥል ካሜኖን በበኩሉ ፎሬል ብዙም ርቆ ሊሄድ እንደማይችል በማወቅ የእስር ቤቱን ጠባቂዎች ፎሬልን አስሰው እንዲያገኙት ቀጭን ትዕዛዝ ያስተላልፋል። ሆኖም ግን ጠባቂዎቹ ለተወሰኑ ቀናት ፎሬል በእስር ቤት ዙሪያ ሲያፈላልጉ ቢቆዩም ነገር ግን ፎሬልን ማግኘት ስላልቻሉ ጠባቂዎቹ ወደ ጉላ ተመልሰው ፎሬል ሳይሞት እንዳልቀረና አስከሬኑን በረዶ ውስጥ ተቀብሮ ሊሆን እንደሚችል ለካሜኖ ያሳውቁታል። ካሜኖ ግን ፎሬል ተስፋ የማይቆርጥ መንገድ ስለሚያውቅ ፍለጋቸውን አጠራቅመው እንዲቀጥሉ ለጥበቆቹ ትዕዛዝ ያስተላልፋል።
ፎሬልም በበኩሉ 9 ቀናት ያህል ጥቅጥቁን በረዶ ሲያቋርጥ ከከረመ በኋላ አንድ ቀን ላይ በበርካታ ውሾች የሚገፋ የበረዶ ላይ ጋሪ ወደ እሱ አቅጣጫ እየገሰገሰ ሲመጣ ተመልክቶ ፎሬል ወደ እሱ የመጡት የጉላል ወታደሮች እንደሆኑ በማሰብ ወደፊት መሮጥ ይጀምራል። ነገር ግን ምንም ያህል ሳይሸሽ በፊት ውሾቹ ደርሰው በረዶ ላይ በወደቀው ፎሬል ላይ ተረማምደው እንዳለፉ ፎሬል አይኑን ሲከፍት ውሾቹና ጋሪው በእውኑ ያሉ ሳይሆኑ በተከሰተበት ረሃብና ጥም ምክንያት የገጠመው የቁም ቅዠቱ እንደሆኑ ይረዳል። ፎሬል ላለፉት ቀናት ያህል ሲመገበው የነበረው የስታፎር ምግብ በማለቁም ለቀናትም ያህል ከነጭ በረዶ በቀር ሌላ ቀለም እንኳን አይቶ ስለማያውቅ ሰውነቱ እጅጉን ቢዳከምም ነገር ግን በኮምፓስ እርዳታ በበረዶ ሲያቋርጥ ቆይቶ በመጨረሻም ፎሬል ሰውነቱ አቅቶት በበረዶ ላይ በመዘረር ራሱን ይስታል። ከተወሰኑ ሰዓታት በኋላም ፎሬል አንዳች ድምፅ አንቅቶት ከወደቀበት ቀና እንዳለ ከሱ ትንሽ ራቅ ብሎ ሴሊያል የተባለውን በበረዶ አካባቢ የሚገኝ እንስሳ በበረዶ ላይ ተኝቶ ይመለከተዋል። ይህ ጊዜም ፎሬል ስታፎር ሰጥቶት የነበረው ሽጉጥ በመምዘዝ ወደ ሲሉ ቢተኩስም ነገር ግን ፎሬል እጁ እየተንቀጠቀጠ ስለነበር ጥይቱ ሴሉን ሳይመታው በፊቱ ሴሉ በበረዷማ ውሃ ውስጥ ለመግባት መሸሽ ይጀምራል። ይህን ጊዜም ፎሬል ያለ የሌለ ኃይሉን ተጠቅሞ ወደ ሴሉ በመሮጥ አከታትሎ የተኩስና በመጨረሻም ሴሉን በአንድ ጥይት መትቶት ይገለዋል። በዚህም የተደሰተው ፎሬል የሴሉን ቆዳ እንደ አንበሳ በመቦጨቅ እስካሁን በልቶ ሲያበቃ፣ ቀጥሎ ደግሞ የሴሉን ቆዳ እግሩ ላይ በመጠምጠም ከፍተኛውን ቅዝቃዜ እንዲቋቋም ካደረገ በኋላ የሚያስፈልገውን ያህል ስጋ ይዞ ጉዞውን በድጋሚ ይቀጥላል። በዚህ ሁኔታም ፎሬል አደገኛውን የበረዶ ጫካ ለረጅም ቀናት ሲያቋርጥ ቆይቶ በመጨረሻም ፎሬል ከሱ ትንሽ ራቅ ብላ የምትገኝ ስፍራ ላይ አንዲት ቅጠሏ የረገፈች ትንሽዬ ዛፍ ይመለከታል። ፎሬልም ዛፏን እንዳየ እንደ እብድ እየጮኸ ወደ ዛፏ በመሮጥ ዛፏን እቅፍ አድርጎ ሲያበቃ ከ2 ወራት አሰቃቂ ጉዞ በኋላ የአርክቲክ ክብ በረዷማ ስፍራ ጨርሶ ዛፍና እንስሳ ሰው ወዳሉበት ስፍራ መዳረስ መጀመሩን ያረጋግጣል። በሌላ በኩል የእስር ቤቱ አስተዳዳሪው ካሜኖን አሁንም ቢሆን ፎሬል ሞቷል ብሎ መቀበል ስላልፈለገ ወታደሮቹን ከጉላ አንስቶ እስከ 500 ኪሎ ሜትር ራዲየስ ድረስ ፍለጋቸውን አጠናክረው እንዲቀጥሉ ያዛቸዋል። ፎሬልም በበረዷማው ስፍራ ጨርሶ ዛፍ ያለበት ስፍራ ቢደርስም ነገር ግን አንድ ምሽት ላይ አካባቢው ላይ በተከሰተ በጣም ከፍተኛ የበረዶ ሽንፍር ምክንያት አንድ ትልቅ ዛፍ ላይ ወድቆበት ፎሬል ራሱን ስቶ ይወድቃል። እንደ እድል ሆኖ ግን አካባቢው ላይ ይንቀሳቀሱ የነበሩ ሲሞን እና አስታስ የተባሉ 2 ማዕድን አሳሽ ሰዎች ፎሬልን ዛፍ ስር ስላገኙት አሳሾቹ ፎሬልን ከወደቀበት ስፍራ አንስተው ሕይወቱን ያተርፉለታል። ከዚህም በኋላ ፎሬል ከሲሞንና ጓደኞቻቸው አንስታ ጋር በመሆን የወርቅ አሰሳ ጉዟቸውን በማድረግ ትንሽ እንደከረሙ አካባቢው ላይ የነበረው ክረምት አልፎ የጸደይ ወራት ይገባና ምድር በልምላሜ ትጥለቀለቃለች። ፊልሙን ከወደዳችሁት ኮሜንት ላይ አሳውቁኝ። ስለተከታተላችሁን አመሰግናለሁ።